እኔ የምር እግዚአብሔርን ቪዲዮ መስራት አልፈለኩም ነበረ በድጋሚ ለሲስ ማለት ነው። ግን አንድ ነገር ላስታውሳት ፈልጋለሁኝ ለወደፊትም ትጠነቀቅበት ትማርበት ዘንድ አንድ ነገር ወደኋላ ዞሬ ላስታውሳት ፈልጋለሁ ለሲስ ማለት ነው። ሲስ እንዳንቺ አስመሳይ የለም። ላስታውሰሽ እንዲ ከዚህ በፊት እኮ ብሩኬን የኋላ ቪዲዮሽን ዞር ብለሽ ማየት ትችያለሽ። ብሩኬን እኮ ስታጥቢው የኖርሽ ሴት ነሽ። ሃይሚ ላይ የተቀየርሽባት መቼ ነው? ለምን ለፍሪታ ለዛች ለፍሪታ ነው ማነች ለምትባለው ሴት ለምን አንቺ ቲሸርት ሰጥሽ ብለሽ አይደለ እንዴ ሃይሚን ስትሰድቢያት የነበረው? ከዛ ጀምረሽ አይደለ እንዴ ሃይሚን እንደወገብሽ ቀማል ጠምደሽ ያሻት? እንዴት ነው የሚያደርግሽ? አንቺ ደግሞ ዳኒ ምናምን አረ ላይክ ሼር አድርጉ ቤተሰብ። ሰላማችሁ ይብዛልኝ በያላችሁበት። በጣም ነው የተናደድኩትኝ። እንደ ሲስ አስመሳይ ሰው አይቼ አላቅም እንዴ። ደግሞ የት ነው አንቺ ዳኒ ያዋጣሽም ብሩኬ ነው የሚያዋጣሽ ብለናት ነበረ ምናምን ነገር። አንቺ ነሽ እንደዛ ያልሽው? እኛ ነን ሃይሚዬ የሰጥንሽ ክብርን እንዳናጣው የሰጥንሽን ክብር እንዳናጣው። ይሄ ያንቺ ቦታ አይደለም ተመለሺ ስንል አንቺ ስትሰድቢያት አልነበረ እንዴ? ዝሙትን ነው እያስተማርሻልሹ፣ ምንም እያደረግሽ አይደለም። ጠግበሻል ስትያት፣ አስጠላብሽ ስትያት ምን ያላልሻት ነገር አለ? መቼ ነው አንቺ ለሃይሚ ጥሩ ነገር አስበሽ የምታቂው? መቼ ቀን ነው አንቺ ለሃይሚ ጥሩ ነገር አስበሽ የምታቂው? ንገሩኝ ባይ ተንከሲስ። እንዳንቺ ተንከሲስ አለ እንዴ? አንቺና መሰሎችሽ እኮ ናችሁ አሁን ላይ ያቃቱን ማለት ነው። ልወደድ ባይ ነሽ። የእምሬን ነው የምልሽ። ግን በጣም አስመሳይ ነሽ። ይኸውልሽ የወጋ ቢረሳ የተወጋ አይረሳም። አንቺ እኮ ብሩኬን ቀን በቀን እያጠብሽ ነበር የምታሰጪው። የኋላ ቪዲዮሽን ይው እኔ እንኳን ወቀሳ ነው የምወቅሰው። እኔ ሰድቤው አላቅም። እኔ ወቀሳ ነው። ወቀሳ ደግሞ ስድብ አይደለም፣ ስተት ነው። አስተካክል ያልኩትኝ። ያ ደግሞ ጥላቻ አይደለም። ገብቶሻል? ሁሉ ነገር መስመር እንዲይዝ ነው። አንቺ ግን አንድ ቀን ለሃይሚ ሰላም ሰተሻት አታቂም። ዝሙት ልታስተምሪን አንቺ ጠገብሽ ፈላባት እኮ ሃይሚ ምናምን። ምንድነው ያልሽ? ለኔስ ኢንቦክስ ላይ መተሽ ምንድነው ያልሽ? ህሊናሽ እኮ ያውቃል ያልሽኝን። ሃይሚ አሁን ተወዳጅነቷ ጠፍቷል፣ ነይ ወደ ብሩኬ አላልሽኝም ብለሽኛል። እኔ እኮ እንደ አንቺ ሰብስክራይብ እና ላይክ ፈላጊ አይደለሁኝም። የፈለገ ሰው እንዲከተለኝ ነው የምፈልገው እንጂ ይሄ ገና እከሌ ይከተለኛል ብዬ አላስመስልም። ገብቶሻል? ዛሬም ነገም ኢንቦክስ ላይም እንደነገርኩሽ ሃይሚን ከልቤ ነው የምወዳት፣ እህቴ ናት። ገብቶሻል? ሃይሚ ደግሞ ከምትወደው ሰው ጋር እንድትኖር ምኞቴ ነው። ያ የሷ ደስታ ደስ ስለሆነ። አንቺ ግን አስመሳይ ነሽ። የምሬን ነው። በጣም ነው ያናድርሽኝ። የምሬን ነው። ስንትና ስንት ነገር ያላልሻት በነዳኒ ድራማ ጊዜ ያላልሻትን ያክል ዛሬ ጨዋ ይሰራራሻል። ስንት ነገር ነው ያልሻት። ያለፈ ማንሳት አስፈላጊ አይደለም፣ ግን አታስመስይ እሺ። ለህልናሽ ኑሪ። ወደፊትም እኮ ድራማ ቢሰሩ እነሱ ደግመሽ ልታስመስይ ነው። እማይታዩ አሮጊት ምናምን ያልሽው እኔ አሮጊት እኮ ነኝ እኔ። አርጂቼ ፊቴ ተጨማዶ አርጂቼ በፊቴ ስለማፍር ነው። አመድ በዱኤት ይስቃል አሉ። ኧረ ወይኔ እንግዲህ እኔ አላቃትም ከፎቶ ውጭ። እኔ እንድታቂኝም አልፈልግም። እኔ አወቅሽኝ አላወቅሽኝ አንቺ ሴት እኮ ነሽ። ወንድ ልጅ ወቀኝ እንጂ እኔ ምን አገባኝ? ባሌ ካወቀኝ ፍቅሬ ካወቀኝ እኮ በቂ ነው። እኔ አንቺ አወቅሽኝ አላወቅሽኝ። ሌላው ደግሞ ልጨምርልሽ የምፈልገው ነገር እኛ የቡራ እህቶች በተግባር ነው የምናሳየው። እሺ በተግባር የምታሳየው ምንድነው? ስጦታ ልከሽ ምንድነው? ልብሽን ልከሽ እንዴት ነው በተግባር የምታሳየው? ሁሉ ጊዜ አንቺ ብቻ አይደለሽም። እነዛ የሱ ላሞች ሁላ እኛ የቡራ እህቶች በተግባር ነው የምናሳየው። እናንተ አንዷማ እኮ ቆራሪት ከዚህ በፊት ሶፋ አትገዙም ወይ? እኛ እኮ በተግባር ነው የምናሳየው። ሶፋ አትገዛም ወይ ምናምን ተብላ እኮ የተወቀሰች ልጅ አለች ከዚህ በፊት። የወጋ ቢረሳ የተወጋ አይረሳም። በተግባር ነው የምናሳየው ምናምን ነገር። ምን ነው የዘን ያክል አበዛ? አልፈላባችሁም? እንደዛ ግሩፕ ላይ እየተጠረቃቀማችሁ እየተመካከራችሁ እየመጣችሁ እኛ ብቻ ጣዲቅ ሌላው እርኩስ ነው አትበሉ እሺ። አዎ
እናንተ ትናገራላችሁ። እኛ እኮ ነን ብሩኬና ሀይሚ ወደ ነበሩበት እንዲመለሱ ያደረገን እኛ ነን። አሁን ከዛ ሁሉ ድራማ ወጥተው ከዳኒ ጋር ያለው ነገር አብቅቶ ምናምን ወደ ነበሩበት እንዲመለሱ ያደረጉ እኛ ነን አልሽ። እኔ ነኝ አልሽ። ታይ በእናትሽ አንቺ ነሽ እንዴ? አንቺማ እኮ ሀይሚ ተጠግታ ዳኒ ጋር እንኳን አልቆመችም። ታዩና ዳኒን ማለት ነው የብሩኬን ጓደኞቹን ነው ፕራንክ የምታደርገው እያመጣች ተጠግታ እንኳን አጠገቧቸው አትቆምም። ለክብሯ ጠንቅቃ የምታቅናት የኔ እህት ማለት ነው። ጅግና ነች። አትለጣጠፍም ካገኘችው ጋራ እየመረረሽም ቢሆን ዋጪው። የኔ እህት የምታደርገውን ነገር በጣም ጠንቅቃ ታውቃለች። በጣም ማለት ነው። የሆነ ፕራንክ ስትሰራ ተጨንቃ ነው የምትሰራው። የምትጨነቀው ደግሞ ለክብሯ። ገብቶሻል? ገባሽ? ላፈቀረችው ልጅ ነገ ለምትኖርለት ልጅ በጣም ነው የምትጠነቀቀው። በጣም ማለት ነው። በጣም ቆፍጣና ነች። በብሩክም ተመስክሮላታል። ገብቶሻል? አንቺ ግን ያንን ጊዜ ስታቀለሽ ነበረ። የእሷን ስም ለማጥፋት ያልቆፈርሽው ጉድጓድ አልነበረም። በጣም ስትቆፍሪ ነበረ እና ይሄ ነካካሽኝ። እውነት እኔማ አክብሬሽ ትቼ ነበረ። እንድናገር አደረግሽኝ። እኔ አልተናገርኩም ነበረ፣ እንድናገር አደረግሽኝ። እኔ ፎቶሽን ባናትሽ አልተክልም፣ ሰገጤ አይደለሁኝም። ነገር ግን ከዚህ በኋላ ቪዲዮ ባሰሪብኝ ደስ ይለኛል። ውሸታም ደግሞ በውስጥ መስመር አላወራንም ትያለሽ እንዴ? እኔ በነገራችን ላይ በጣም የሚያከብሩኝ በብሩክና በሀይሚ ያወኳቸው የሚያከብሩኝ ልጆች ስላሉ በውስጥ መስመር ማወራቸው እኔና አንቺ ያወራነውን አውጥቼ አልለጥፈም። ለምን ነገ እኮ ቃልዬ ከኛ ጋር ብትጣላ ትለጥፋለች ብለው ስለሚስሉኝ እንደዛ የወረድኩኝ ሰው ስላልሆንኩኝ የአንቺን ቦይስ አልለጥፈም። አንቺ ግን ወራዳ ነሽ። ከዚህ በኋላ ቪዲዮ እንዳሰሪብኝ እኔም ልሰራብሽ አልፈለኩም። ንግግርሽ ግን አናዶኝ ነው። እስከ ዛሬ ያደረግሻቸው ነገሮች አንቺ ብስረሻቸው እኛ አረሳናቸውም። አንቺ ግን ረስተሽዋል። ምክንያቱም ላይክ እና ሰብስክራይብሽን ሰበሰብሽ ላሻልሽ። እኔ እኮ እውነት ስለምናገር እኮ ነው